ወጣት ስትሆን እንዳልኩ ማንም አይረዳህም። ቤት ስትቀመጥ ወጣት አሰራም እንዴት ይባላል? የሐሳብ ኮራ ከራስ ላይ እኮ ጠፍቶ አይደለም። ነገር ግን ሰዎች ላንተ ያላቸው ቦታ በምትሰራው ስራ ነው። ስራ ላይ ኖርህ ይችላል፣ ግን ስራ ቢኖረኝ ብለህ ሳታስብ ቀርተህ ነው አንተ ዛሬ ላይ የተሻለ ደረጃ መድረስ፣ የተለያዩ ስራዎችን ከጓደኞችህ በላይ መስራትን ጠልተህ ነው አይደለም በጭራሽ። ግን ያለንበት እድሜ ብዙ ነገራቶችን ያስመኛል። ኢቭን ሞትን ራሱ እንድንመኝ የሚያደርግ እድሜ ነው። ብዙ ፈተናዎች አሉ። በሴት ትፈተናለህ፣ በገንዘብ ትፈተናለህ፣ በእውቀት ትፈተናለህ። ብዙ አይነት ፈተናዎችን የምናስተናግድበት እድሜ ከአስራዎቹ መጨረሻ እስከ 20ዎቹ አጋማሽ ድረስ ከዛም በላይ ሊጓዝ ይችላል። ህይወት እንደምናስባት ቀላል አይደለችም። አላህ ገር ያድርገልን። የሰው ልጅ ስደትን የሚመርጠው፣ የሰው ልጅ ከቤተሰቡ ጋር ተጣልቶ የሚወጣው፣ ሁሉም ሰው ጎረመሰ ተብሎ የሆነ ስድ ተደርጎ ስለተጣለ አይደለም። አንተ ስታስበው የነበረውን ሀሳብ ሌሎች መጥተው ለምን ይሄን አትሰራም ይሉሃል። ምናልባት ከዚህ በፊት የነበሩት ሰዎች ህይወታቸውን ለማሻሻል ወይም ደግሞ ሌክዠሪ ላይፍ የሚባለውን ይሄ ቅንጡ ህይወት የሚባለውን ለማምጣት ሊሆን ይችላል የሚለፉት። ዛሬ ላይ ግን ያለው ወጣት የዕለቱን ህይወቱን ለማሳደግ የሚጥር ህይወት በጣም ከባድ ናት። አላህ ያግራለን። አሜን። እና ወጣት ስትሆን ማንም አይረዳህም። ሁሉም ሀሳቡንም ምኞቱንም ሁሉንም በውስጥ ያለውን ነገር እየመጣ የሚያካፍለው፣ የሚረዳው፣ የሚያዝንለት፣ የሚያስብለት፣ የሚንከባከበው፣ አለሁልህ በርታ የሚለው ሰው ይፈልጋል ወጣት። ነገር ግን አሁን ላይ በምናየው ሁኔታ ወጣትን ማንም የሚረዳ የለም። ወጣትነት እሳት ነው። ወጣትነት ካወቅበት የምታተርፍበት፣ ካላወቅበት ደግሞ እልፍ ኪሳራዎችን የምትከስርበት ህይወት ነው። ወጣትነት ካለፈ ብዙ ነገራቶች ይበላሻሉ። ወጣትነት ከባድ ነው እና ወላሂ ወጣትነት ከባድ ነው። ወጣት ስትሆን የሚረዳህ የለም። ከባድ ከሚያደርጓቸው ነገራቶች ደግሞ የሰው ፍቅር ማጣት፣ እንደዚሁም ደግሞ ብቸኝነት፣ አይዞህ አብሽር ከጎንህ ነኝ ባይ ማጣት በጣም ከባድ ያደርጋቸዋል።